በእኛ ሀገር ብዙ ጊዜ የማንጠቀመው ግን በሌሎች ሀገር በአብዛኛው የሚጠቀሙት ለዌልነስ ለጤንነት ብለው የሴቶች ሆርሞን በመባል ወይም ዊሜንስ ሄርብ በመባል የሚታወቅ ያሮ የሚባል ሄርብ አለ። ይሄ ሄርብ ለብዙ ጥቅም ነው ያለው። አንደኛው የማህፀንን ግድግዳ ሪላክስ ለማድረግ ይጠቅማልና ያም ደግሞ ብለድ ፍሎ በደንብ ወደዛ እንዲሄድና እንዲሁም ደግሞ ፔን ካለ ህመምን እንደ ቁርጠት አይነት ህመምን ለመቀነስ ይጠቀሙበታል። ሌላው ደግሞ ሪፕሮዳክቲቭ ሄልዝ ይጨምራል ወይም ደግሞ ፈርቲሊቲን ይጨምራል። ለማርገዝ ሴቶች በሚፈልጉ ጊዜ ኢንቫይሮንመንቱን ወይም ማህፀን አካባቢ ያለ ግድግዳ ሞር ብለድ ፍሎ ስለሚያገኝ ኢምፕላንቴሽን ማለት ምን ማለት ነው? ከኦቪሌሽን በኋላ ወይም እንቁላል መለቀቅ በኋላ የወንድና የሴት ዘር ከተገናኘ በኋላ የማህፀን ግድግዳ ምቹ መሆን አለበት ለዛ ለተገናኘው ጽንስ ማለት ነው። እና ምቹ ግድግዳ ወይም ላይኒንጉ በደንብ በቂ የሆነ እንዲሆን ያግዛል። ይህንን ሻይ አዘውትረው የሚጠጡ ሴቶች ኢንፍላሜሽን ወይም ደግሞ የሰውነት ቁጣ ነው የሚባለው በአማርኛ፣ ያንን ይቀንሳል ማህፀን አካባቢ ኦቫሪ አካባቢ። ምክንያቱም ብለድ ፍሎ ወደዛ ከሄደ ወይም ደግሞ ደም በበቂ ሁኔታ ወደዛ ከሄደ ኢንፍላሜሽንን ይቀንሳል። በዛ ምክንያት ኤግ ኳሊቲ ወይም የእንቁላልን ጥራት ይጨምራል ተብሎ ይታመናል። ይሁን ያሮ ሪላክስ የማድረግ ብቃት ስላለው ሆርሞንን ደግሞ ባላንስ የማድረግ አቅም አለው ተብሎ ይታመናል። በተጨማሪም ዳይጀሽን ሲስተምን ሰፖርት ያደርጋል። ያው ኢንዳይሬክት ዳይጀሽን ሲስተማችን ጥሩ ሲሆን ሪፕሮዳክቲቭ ሲስተማችንም ኢንዳይሬክት ጥሩ ይሆናል ማለት ነው። ይህንን ሄርብ መግዛት የምትፈልጉ ከፕሮፋይሌ ስር ባለው ተጠቅማችሁ መግዛት ትችላላችሁ። ላይቭ ላይ ሆኜ ደግሞ መግዛት ከፈለጋችሁ በአብዛኛው ቅናሽ አደርጋለሁኝ። ሌላው ደግሞ ይሄ ሄርብ ስለ ሄርቦች የምሰጣችሁ እንዲሁም ደግሞ ሌላ ፈርቲሊቲን የሚመለከቱ ኢንፎርሜሽኖችን እዚህ ጋር ሳመጣ ኢንፎርሜሽን ኤዱኬሽናል እና ኢንፎርም ለማድረግ እንደ ሰከንደሪ ኢንፎርሜሽን እንጂ ዶክተራችሁን ሞር እንድታማክሩ አድቫይዝ አደርጋችኋለሁ። ሌላ ደግሞ ኦልሬዲ እርጉዝ ሲሆናችሁና ሌሎች ጠንካራ መድኃኒቶችን እየወሰዳችሁ ያላችሁ ሰዎች ዶክተራችሁን ሳታማክሩ ሄርባል ቲዎችን እንዳትጠጡ። እነኚህን የመሳሰሉ ኢንፎርሜሽኖችን ከኔ ማግኘት የምትፈልጉ ከሆነ ፎሎ አድርጉኝ። ኮፒ ሊንክ ማድረግ እንዳትረሱ። ኦኬ፣ ኢትዮጵያ ላላችሁ የት ነው የምናገኘው የሚል ኮሜንት ኦፍ ኮርስ ስለማገኝ በውስጥ ጻፉልኝ። ኢትዮጵያ ነኝ እያላችሁ አድራሻ ሰጣችኋለሁ። ቴንክ ዩ